የሩሲያና ዩክሬን ጦርነት ተባብሶ ቀጥሏል። ጥያቄው ከሩሲያና ዩክሬን ጦርነት ማን ምን ይፈልጋል የሚልበት ተደጋጋሚ ፖለቲከኞች የሚያነሱት እንግዲህ በሩሲያ በኩል የዩክሬን ግዛቶችን ሙሉ በሙሉ በቁጥጥር ስር ማዋል፣ የቮሎዲሚር ዜሌንስኪን መንግስት ከስልጣን ማውረድ፣ ዩክሬን የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶ አባል እንዳትሆን ማድረግና በምዕራባውያን ሀገራት በሩሲያ ላይ የተጣሉ ማዕቀቦች ሙሉ በሙሉ እንዲነሳ የሚል ስትራቴጂካዊ ጥያቄዎችን ሩሲያ ታነሳለች። በዩክሬን በኩል ደግሞ በጦርነቱ ያጣቻቸውን ግዛቶቿን ሙሉ በሙሉ ማስመለስ፣ ከታላላቅ ወይም ደግሞ ከረዳቶቿ የደህንነት ዋስትና ወይም ደግሞ ሴኩሪቲ ጋራንቲ ማግኘት፣ እንዲሁም የራሷን የፖለቲካና የጦር ጥምረት የመምረጥ ሙሉ መብት እንዲኖራት ትፈልጋለች። ይህም በዩክሬን በኩል የሚታይ ስትራቴጂካዊ ፍላጎት ነው። በዩክሬንና በሩሲያ መካከል የሚነሱ አለመግባባቶች በቅርቡ ወይም ደግሞ በ2022 የተጀመሩ አይደሉም። ይሄ ኦሬንጅ ሪቮሉሽን የሚባለው ከ2014 ጀምሮ ምዕራባዊ መራሽ መንግስት ለመመስረት ሲባል የሩሲያን ወዳጅ የነበሩትን ፕሬዚዳንት የወቅቱን ፕሬዚዳንት ካስወገዱ በኋላ ዘለንስኪ መጡ። ከዘለንስኪ መምጣት በኋላ ያለው የሩሲያና ዩክሬን ጦርነት በርካታ ዲፕሎማሲያዊ ሽኩቻዎች የታዩበት፣ ጣልቃ ገብነቶች የሚስተዋሉበት፣ የጦር መሳሪያ ንግድ የሚጧጧፉበት፣ ጂኦፖለቲካዊና ስትራቴጂካዊ የበላይነትን ለማግኘት የሚደረግበት የጦር አውድማ ሆኗል። በርካታ የሰው ሕይወት እንደቀጠፈም ይነገርለታል። ሌላው በዚህ ጦርነት የምዕራባውያን አቋም በጦርነቱ ላይ ትልቅ ሚና እንዳለው ይታወቃል። ዋሽንግተን ለኪየቭ የምታደርገውን ድጋፍ የቀጠናውን ግጭት ከማባባስ ጋር በማመጣጠን በድርድር ነገሮች እንዲፈቱ፣ ጦርነቱ እንዲቆም ትፈልጋለች። ለዛ ይመስላል ዶናልድ ትራምፕ እንደመጡ በ24 ሰዓት የሩሲያና ዩክሬን ጦርነትን አስቆማለሁ የሚል ትንታኔ ያቀረቡት። የአውሮፓ ህብረትና ብሪታንያ ለዩክሬን የሚደረገው ወታደራዊ ድጋፍ በማሳደግ በሩሲያ ላይ የተጣሉ ማዕቀቦች እንዲጠነክሩ በማድረግ በማንኛውም መልኩ የወደፊት ድርድር ላይ ከዩክሬን ጎን መቆም አለብን የሚል መሟገቻ ማቅረባቸው ለክሬምሊን ባለስልጣናት የሚመች አይደለም። ይህ የብራሰልስ ፖለቲከኞች አቋም ሩሲያን በእጅጉ እንዳስቆጣም ግልጽ ነው። የሩሲያና ዩክሬን ጦርነት ከሶስተኛው ወገን ጣልቃ ገብነት አለመራቁ፣ በሌላ በኩል ምዕራባውያን ሩሲያ ከዩክሬን በመቀጠል እኛንም ልታጠቃን ትችላለች የሚል ፍርሃት ወይም ደግሞ የቢዮን ትንታኔ ማቅረባቸው፣ አንድም የኔቶ ወደ ምስራቅና አርክቲክ ሴንትሪ መስፋፋት እንደ ሞስኮና ዋሽንግተን በሞስኮና ዋሽንግተን መካከል የኃይል እሽቅድድም እንዲኖር አድርጓል። ከ2014 እስከ 2022 በወጣ ገብነት የነበረ ጦርነት እንዲሁም ከ2022 እስካሁን ድረስ ኦልሞስት ለ5ኛ ዓመት ማለት ነው ሩሲያና ዩክሬን እየተዋጉ ነው። ካለፉት 2 ዓመታት የተለየ ግዙፍ የድሮን ጥቃት ኦልሞስት ከ600 በላይ የሰው አልባ አውሮፕላን ናዳ በሞስኮ ከተማ ላይ ደርሷል። ሩሲያ ደግሞ ለዚህ አጸፋ ምላሽ ሰጥታለች። ሌላው በጣም የተከሰተውና አሁን አስገራሚ የሆነው ከሰሞኑ የወጡ ዘገባዎች እንደሚያሳዩት ሞስኮ ለዩክሬን የሰው አልባ አውሮፕላን ድጋፍ እያደረገች በጎን እያጠቃችኝ የምትገኘው እንግሊዝ ናት። ስለዚህ ለንደን እጇን መሰብሰብ አለባት፣ ካልሆነ አጸፋዊ እርምጃ ወስዳለሁ እያለች ነው። እንግዲህ ይሄ በቀላሉ የምናየው ጉዳይ አይደለም። እንደ ፖለቲካ ስንመለከተው ለንደንና ሞስኮ ወደ ግጭት ለመግባት መንገዶችን እያለሰለሱ ነው ማለት ነው። ምክንያቱም ሩሲያ የትኛውንም ጣልቃ ገብነት እንደማትታገስ በተደጋጋሚ ያስጠንቅቃለች። የጦርነቱ መስፋት አይቀሬ ስለመሆኑ አመላካሽ ነው የሚሉ ተሟጋቾች አልጠፉም። የሩሲያ ኤምባሲ እንግዲህ ባወጣው መግለጫ ብሪታንያ የሚገኘው ማለት ነው የዩክሬን ቀውስ እንዲባባስ እያደረገች ነው ሲል ለንደንን ወቅሷል። ይሄ ደግሞ ትልቅ ዋጋ ያስከፍላታል። ለንደን አይታው የማታውቀውን ጥቃት እናደርስባታለን እያሉ ነው የክሬምሊን ፖለቲከኞች። የብሪታንያ መከላከያ ሚኒስቴር እንግሊዝ ሰራሽ ድሮኖች በሩሲያ ላይ ለተፈጸሙ ጥቃቶች ውሏል የሚሉ ዘገባዎችን ያላረጋገጠ ቢሆንም የሩሲያን ጥቃት ለመመከት ለዩክሬን የሚያደርገውን ድጋፍ አጠናክሮ እንደሚቀጥል መናገሩ በለንደንና በሞስኮ መካከል ውጥረት ሊፈጥር ይችላል የሚል ትንታኔ እየወጣ ይገኛል። ይሄ ጦርነት እንግዲህ አልቆመም እስካሁን ድረስ። እንዳይቆም ያደረገው ደግሞ አንድም የጦር መሳሪያ ነጋዴ ወይም ደግሞ የጦር መሳሪያ አምራች ድርጅቶች ጦርነቱ በየሰዓቱ እንዲባባስ ስለሚፈልጉ ነው። በሌላ በኩል ደግሞ ሩሲያ የትኛውንም አይነት የኔቶ መስፋፋት በምስራቅም በምዕራብም በሰሜንም በደቡብም ይሁን ምንም አይነት ሽራፊ መሬት ወደ ሩሲያ የሚያዘነብል ወይም ደግሞ አዝማሚያ የሚያሳይ እንቅስቃሴ አትቀበልም። ጦርነቱ በማን አሸናፊነት
በምን መንገድ ሊቆም ይችላል የሚለው አሁንም ውስብስብ ሆኖ ቀጥሏል። ቶቦይ ሚዲያ እንድትከታተሉ የአክብሮት ግብዣ ነው። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ ቤተሰብ ሆኑ። ሰላም